ህወሓት አሁንም አልታረመም። ከአስከፊው ጦርነትና እልቂት ሳይማር አሁንም ሌላ የትርምስ አጀንዳ መዟል። ጥቅምት 2014 የተጀመረው ጦርነት መላውን ትግራይን ብሎም መላው ኢትዮጵያን እንዴት ወዳለ አዙሪትና በቀላሉ የማይቀረፍ ችግርና መከራ እንደከተተ እየታወቀ አሁንም ህወሓት ችግሩ እንዲቀረፍ ያሉ እድሎች ጥቅም ላይ እንዲውሉ አልፈለገም። እኛ ያልቦከነው ምግብ አይሆንም ያሉ የሚመስሉት አዛውንት የህወሓት አመራሮች በአቶ ጌታቸው ረዳ ይመራ የነበረውን የክልሉን ጊዜያዊ አስተዳደር አላሰራ እንዳሉት ሁሉ አሁንም በጀነራል ታደሰ ወረደ የሚመራው ጊዜያዊ አመራር ስራውን በአግባቡ እንዳይከውንና ክልሉን ወደ ሰላምና መረጋጋት እንዳይመራ እንቅፋት መሆኑን ቀጥሏል። ያረጀው ህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመታት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ይህ ማለት በጠቅላይ ሚኒስትሩ የተሾሙት የጊዜያዊ አስተዳደሩ ፕሬዝዳንትና በስራቸው ያሉ የአስተዳደር አካላት ተቀባይነት አይኖራቸውም የሚል አንድምታ አለው። ያኔ ከ6 ዓመት በፊት ተከስቶ በነበረው የኮቪድ-19 ወረርሽኝ ወቅት የፌዴራል መንግስቱ አስቻይ ሁኔታዎች ባለመኖራቸው በፌዴሬሽን ምክር ቤት ህገ መንግስት ትርጉም ሀገራዊ ምርጫው ለ1 ዓመት ተራዘመ። ህወሓት ግን አሻፈረኝ በማለት የጨረቃ ምርጫ የተባለውን ድግስ አካሂዶ በሙሉ ተመርጫለሁና ክልሉን ሙሉ በሙሉ የማስተዳድረው እኔ ነኝ አለ። የጥቅምት 24 ክስተት መጣና ጦርነቱ በይፋ ተጀምሮ ምርጫውም ተረሳ። በጥቅምት 2014 የፕሪቶሪያ ስምምነት የፈረሰውንና ክልሉ አንጻራዊ ሰላምና መረጋጋት ውስጥ እስኪገባና ምርጫ ለማካሄድ አመቺ ሁኔታዎች እስኪፈጠሩ ተብሎ በፌዴራል መንግስቱ የሚሾም ጊዜያዊ አስተዳደር ክልሉን አስተዳድሮ ቆይቷል። በመጀመሪያ አቶ ጌታቸው ረዳ አስተዳደሩ፣ አሁን ደግሞ ጀነራል ታደሰ ወረደ። ታዲያ ህወሓት ያኔ በአወዛጋቢው ምርጫ የተመረጠው ምክር ቤት ወደ ስራ ተመልሶ ስራውን ጀምር፣ የጊዜያዊ አስተዳደሩንም ስልጣን ይረከብ ነው እያለ ያለው። ህወሓት ይህንን ውሳኔውን ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንታት ገደማ በኋላ ነው። የህወሓት ቃል አቀባይ ሚካኤል አሰግዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ስልጣኑን ልንረከብ ይገባል ብለዋል። ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከሳምንታት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ተናግረዋል። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማከር ለብቻው ነው ብለዋል። ጀነራል ታደሰ በመጀመሪያ ዓመት ላይ የተሾመው በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣ ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዚዳንቱን የስልጣን ዘመን በ1 ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜያዊ አስተዳደር ማቋቋሚያ ደንብ ነበር። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። ስለዚህ ጉዳይ ጥያቄ የቀረበላቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ብለኔ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል አሳውቀዋል። ህወሓት ይሁነኝ ብሎ ነው እንግዲህ ወደ ትርምስ የሚያስገቡ ቀዳዳዎችን አሟጦ የተጠቀመ ያለው። በፕሪቶሪያ ስምምነት የተገኙ መልካም ዕድሎች የሚቀጥሉበትን ይበልጥ የሚሰፉበትን አማራጮች ማፈላለግ ሲገባ እኔ ከሞትኩ ሰርዶ አይብቀል የሚለው የአዛውንቶቹ ስብስብ በጥፋት መንገዱ ቀጥሎበታል። አሁን እርግጥ የመርህ ጉዳይ አለመሆኑን ግልጽ አድርጎ የሚያስረዳው ጀነራል ታደሰ ወረደ ከሳምንታት በፊት ወደ አዲስ አበባ መጥቶ ሪፖርት ካቀረቡና የስልጣን ዘመናቸውም ከተራዘመ በኋላ የተናገሩት ነው። ያኔ ሌትናንት ጀነራሉ ከህወሓት ጫና ተደርጎባቸው እንደነበር ተናግረው ነበር። ሌትናንት ጀነራል ታደሰ ወረደ ህወሓት ስለተቃወመው የስልጣን ዘመናቸው መራዘም በተመለከተ በሰጡት አስተያየት የጊዜያዊ አስተዳደሩ የስልጣን ጊዜ ማብቃቱን ተከትሎ የአመራር ክፍተት እንዳይፈጠርና ክልሉም አስተዳደር አልባ እንዳይሆን ሐሳብ ማቅረባቸውን ጠቅሰዋል። ከወራት በፊት ጀምሮ የጊዜያዊ አስተዳደሩ የስልጣን ጊዜ እንደሚያበቃ በመጥቀስ ለድርጅቱ አመራሮች ጥያቄ ሲያነሱ መቆየታቸውን የተናገሩት ፕሬዚዳንቱ ነገር ግን ከህወሓት በኩል ተተኪ ሰውም ሆነ ሐሳብ አልቀረበም ብለዋል። ሌትናንት ጀነራል ታደሰ ከጠቅላይ ሚኒስትሩና ከሌሎች የፌዴራል መንግስቱ ከፍተኛ አመራሮች ጋር ለመነጋገር ወደ አዲስ አበባ ሲሄዱ የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት መሆኑን በመግለጫቸው ላይ ተናግረዋል። ይሁንና ለ1 ዓመት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆኖ የሰሩት ሌትናንት ጀነራል ታደሰ ወረደ በክልሉ መሪነት እንዳይቀጥሉ ከህወሓት በኩል ጫና እንደተደረገባቸው ተናግረዋል። ፕሬዚዳንቱ መቀለ ውስጥ ሰጥተውት በነበረ ጋዜጣዊ መግለጫ እንደተናገሩት ቅርቡ ወደ አዲስ አበባ ሄዱት በጠቅላይ ሚኒስትር አብይ አህመድ ግብዣ መሆኑንም ጠቅሷል። ሆኖም ህወሓት ስልጣን እንዳትቀበል ኃላፊነትም እንዳትረከብ ብሏቸው እንደነበር አልሸሸጉም።
አልሸሸጉም። በዚህ ሂደት ነው እንግዲህ ህወሓት ስልጣንህን አስረክብ እያላቸው ያለው። ይህን የጀነራል ታደሰን ንግግር እስካሁኗ ሰዓት ድረስም አላስተባበለም። የጊዜያዊ አስተዳደሩ ፕሬዝዳንት በሪዮት ሚዲያ ብቅ ብሎ እየተካሄዱ ስላለው የስልጣን ሹክቻ ተናግሯል። ሂደቱን በቀላል እንደማይመለከቱትና ጥልቅ ስጋት እንደፈጠረባቸው አልሸሸጉም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በሪዮት ሚዲያ ላይ ቀርቦ በሰጡት ቀጥተኛና ጠንካራ ቃለ ምልልስ በክልሉ እየታየ ባለው የፖለቲካ ሽኩቻና የድሮውን ምክር ቤት መልሰናል በሚለው የደብረ ጽዮን ገብረ ሚካኤል ህወሓት እንቅስቃሴ ላይ ያላቸውን ጥልቅ ስጋት ገልጸዋል። ፕሬዝዳንቱ ይህ አካሄድ አጥፊና ትግራይን ችግር ውስጥ የሚከት ነው ሲሉ ወቅሰዋል። የድሮ ምክር ቤት መልሰናል በሚል የተደረገ ያለው የአንድ ወገን እንቅስቃሴ የትግራይን ህዝብ ወደ ሌላ ጦርነትና ግጭት ሊወስድ የሚችል የእብደት አካሄድ ነው ብለውታል። ከዚህ ግርግር ይልቅ በተለያየ አሰላለፍ አኩርፎ የተቀመጠውን ትግራዋይ ሰብስበን ክልሉን ወደ ተሻለ ምዕራፍ ስለማሸጋገር መጨነቅ አለብን ሲሉ አሳስበዋል። ይህ የጀነራል ታደሰ ሐሳብ ያለፈውን ጊዜ እናርም፣ ወደ ተሻለ አብረውነትና የእርምት ሂደት እናምራ የሚል ይዘት ያለውም ይመስላል። በክልሉ ነገሮች የተካረሩ ቢሄዱም የፌዴራል መንግስት ጣልቃ እንዲገባ ጥሪ የማቅረብ ፍላጎት እንደሌላቸው ነው ፕሬዝዳንቱ በግልጽ የተናገሩት። እንደዛ የማድረግ መብት እንዳለኝ ባውቅም እኔ ግን አላደርገውም፣ የሚሆነውን እናያለን ብሏል። በተጨማሪም መረካከብ የሚባል አርቲፊሻል ጨዋታ እንደማይገቡና የሚያስረክቡትም ነገር እንደሌለ ገልጸው የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ተደምጠዋል። ይህ በእኔ በኩል ኃላፊነትን ልወጣ እንጂ የነሱ የጥፋት መንገድ የት ድረስ ሊያራምድ እንደሚችል ግልጽ ያለ ነገር የለም። ትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም ያሉት ጀነራል ታደሰ ዋነኛው ፍላጎታቸው ህዝቡ ከጊዜያዊ አስተዳደር ወጥቶ በራሱ በመረጠው ቋሚ መንግስት ሲተዳደር ማየት መሆኑን ገልጿል። አሁን ያለውን አጋጣሚ ለግርግር ሳይሆን ለመልካም ዕድል መጠቀም እንደሚገባ መክረዋል። ይህ ምክር በአዛውንቶቹ ስብስብ ምን ያህል ይተገበራል የሚለው ወደፊት የሚታይ ሆኖ ያሉ የሰላምና የእርምት ዕድሎችን አሟጦ መጠቀም እንደሚገባ ግን ያመላከተ ነው። ችግሩም ከጊዜያዊ አስተዳደሩ ስልጣን መራዘም አለመራዘም በላይ የሰፋ መሆኑን አንስተዋል። በትግራይ ያለው አስጨናቂ ሁኔታ ከጊዜያዊ አስተዳደር ፕሬዝዳንት የስልጣን መራዘም አለመራዘም ወይም ነባሩ መንግስት ይመለስ አይመለስ ከሚለው ጥያቄ በላይም ነው ብለዋል። የህወሓት ማዕከላዊ ምክር ቤት የተወያየበትና ምክር ቤቱም የተጠራበት ሁኔታ አለ። የተቀበለው ያልተቀበለው፣ የሚደግፈውም የሚቃወመውም አለ። ህዝቡ ጋርም በጣም አወዛጋቢ ነው። እኔ ከመጀመሪያውም ወደዚህ ድምዳሜ ስደርስ አስቀድሞ መግባባት፣ ውይይት መደረግ ነበረበት። አሁን ያለው በጣም መጥፎ ሁኔታ ነው የትግራይ ሁኔታ። እንዲህ አይነት መላ ህዝቡን የሚነኩ ነገሮች ሲመጡ በጠባብ መድረክ መወሰን አልነበረበትም። በተለያየ ደረጃ የተመከረበት መደረስ የነበረበት ድምዳሜ ነው። በጊዜያዊ አስተዳደር ላይ ፍቅር የለም። ከመጀመሪያውም በግዴታ ነው የተቀበልነው። ግን ካልተፈለገ ነባር ምክር ቤት ነው መመለስ ያለበት ወይም ሌላ አማራጭ አለ የሚለው ለውይይት ክፍት መሆን ነበረበት። ህዝቡ የተለያየ ሐሳብ ያለው አለ ሲሉ ገልጸዋል። ይህ የሚያሳየው የህወሓት አዛውንቶች ስብስብ የተለያዩ አማራጮችን ለመስማትና ለውይይት በሩ ክፍት አለመሆኑን ነው። ሁሌም እኔ ያልኩትና የተናገርኩት ብቻ ይፈጸም የሚለው ግትር አቋም ክልሉን ለተጨማሪ ዕዳ ሊዳርግ እንደሚችልም አመላካች ነው። ለህዝቡ የሚያስብና ለመጪው ዕጣ ፈንታው የሚጨነቅ ቢሆን ኖሮ ያሉትን የሰላም አማራጮች ሁሉ በመጠቀም ከሌሎች ኢትዮጵያውያን ጋር አብሮ የሚያድግበትን አማራጭ መፈለግ ይገባው ነበር የሚለው ሐሳብ ገዝፎ ይነሳል። ጀነራል ታደሰ ወረደ የፕሬዝዳንት የቆይታ ጊዜያቸው እጅግ አስቸጋሪና ፈታኝ እንደሆነም ገልጸዋል። እንዲያም ሆነ ፍርድ ቤትና ፖሊስ በፖለቲካ ጣልቃ ገብነት እንዳይጠቀሙ ጥረት ማድረጋቸውን፣ ፈተናዎች ከልክ በላይ ቢሆንባቸውም ጦርነት እንዳይካሄድ ማድረጋቸውን ተናግረዋል። በፕሪቶሪያ ስምምነት መልሶ የተጀመሩ አገልግሎቶች እንዳይዘጉ መስራታቸውንና በአቶ ጌታቸው ሲመራው ከነበረው ጊዜያዊ አስተዳደር የተሻለ መረጋጋት የነበረው አስተዳደር መፍጠራቸውን ገልጿል። ውጊያ በፍጹም አያስፈልግም፣ ለትግራይ ብቻ ሳይሆን እንደ ሀገርም እንደ ሪጅንም ውጊያ አይጠቅምም የሚለው የጀነራል ታደሰ አንኳርና ዋነኛ ሐሳብ ይመስላል። ነገ ምን እንደሚፈጠር ባይታወቅም ሁሉም ባለድርሻ አካላት በጠባብ ጭላንጭል ውስጥ ያለችውን ሰላም ተንከባክቦ ለፍሬ ማብቃት ይጠበቅባቸዋል። ያለፉ ስህተቶችን ለማረም መንቀሳቀስ፣ ህዝቡንም ለተጨማሪ መከራ ከመዳረግ ቆም ብሎ ማሰብ ያስፈልጋቸዋል። ሰላም ለእናንተ ለተመልካቾቻችን፣ ሰላም ለውዲቱ ሀገራችን፣ ሰላም ለመላው ዓለም፣ ሰላም ለሰው ዘር ሁሉ ይሁን። ሼር፣ ላይክ፣ ሰብስክራይብ በማድረግ ማበረታታት እንዳይዘነጋ።